መጽሐፍ እንዲህ ይላል አሃቲ ነገር ተርፈተከ አንዲት ነገር ቀርታለች። ይሄ እንግዲህ መድኃኒታችን ኢየሱስ ክርስቶስ ተናገረው ነው። አንዲት ነገር ቀርታለች። በጣም በሚገርም ሁኔታ ወንጌላውያን አንድ ጉዳይ ላይ ስትረስድ እንዲሆን ተቀባብለው ይጽፋሉ ወንጌላውያኑ ማለት ነው። የሚገርማችሁ ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ ይችን ቃል ተናግረውታል። ምንም ልዩነት የለውም። ምናልባት የተወሰነ ብቻ ነው ልዩነቱ፣ ያውም የማጎላመስ ጉዳይ ነው እንጂ አንዲት ነገር ቀርታለች። አንድ ጎልማሳ እንደውም በቅዱስ ሉቃስ የሚለው ምንድነው? አዋቂ ይለዋል። አዋቂ ነው የተማረ ወደ መድኃኒታችን ኢየሱስ ክርስቶስ ቀረበ ይላል። ምን አለው? ፈጣሪ ኢየሱስ ክርስቶስ ሆይ ምን ላድርግ አለው። ምን ላድርግ? ምን አደረክ አለው። ምን አደረክ ሲለው 10ቱ ትእዛዛትን ሁሉ እያንዳንዷን ዘርዝሮ ሁሉን ፈጽሜያለሁ አለ። ምንም የቀረኝ ነገር የለም። ከዛ በኋላ እንደውም ከ6ቱ ቃላተ ወንጌል አወጣና ስለ ጾም ሁሉ ገለጸ። ጾሙን ሁሉ ጾሜያለሁ አለ። ጾሙን ሁሉ ጾሜያለሁ፣ አሁን ምንም አላስቀረሁኝም። እንደውም ምን አለ? ያው ለቤተ እግዚአብሔር የሚሰጠውንም ሁሉ ሰጥቻለሁ አለ። ግን ምን አለው? አንዲት ነገር ቀርታለች። አንዲት ነገር ቀርታለች። ከዛ ምን አለ? ያለህን ሸጠ፣ ከዛ ለድሆች ስጥ አለው። ሶስተኛ ምን አለ? ይህንን ካደረክ በሰማይ መዝገብ ስም ይጻፋል አለው። በሰማይ መዝገብ ስም ይጻፋል። ይሄ እንግዲህ ወደ ምን ደረጃ የሚያደርስ ነው? ወደ ፍጹምነት ነው። ወደ ፍጹምነት ደረጃ የሚያደርሰውን ነው። ካለው ላይ ደግሞ ቆርሶ ሰው ሲሰጥ ወደ ፍጹምነት ማይደርስበት ምንም ምክንያት የለው። ምን ይላል? አንተ ግን ግብዣ ባደረግ ጊዜ ማንን ጥራ ነው ያለው? አንካሶችን፣ ጉንድሾችን፣ ቤት የሌላቸውን፣ መንገድ ላይ ወደቁትን እነሱን ጥራ። ለምን አለ? ብድራት አይከፍሉ አይደል? ብድራት አይከፍሉ። ብድር በምድር የሚባል ነገር ምንም የለም። ብድር በሰማይ ነው። እሺ፣ ብድር በሰማይ እንጂ ብድር በምድር በፍጹም ሰው እንደው ገሌ ያው እንደ እንትን ምንድነው ወንፈል እንደሚባለው አይደለም። ወንፈል የሚባል ነገር አይደለም። እሱ ሌላ ጉዳይ ነው። አንተ ግን ምንድነው ብድር ለማይመልሱ ስጥ ይልና ብፁዕ ትሆናለህ፣ በጻድቃን ትንሣኤ ይከፈላል። ክፍያው ይሄ ነው። ስለዚህ የነዳያን የአረጋውያን አምላክ እኛ መካከል አለ። ዛሬ የወደቁትን አንሱ የነዳያን በጎ አድራጎት ተቋምን ለማገዝ በዛ ያሉትን አረጋውያን ልናገዝ ነው የመጣ ነው። ስለዚህ ይሄ ሁሉ ዋጋ አለው። በጻድቃን ትንሣኤ ዋጋ የምናገኝበትን ነው ዛሬ ያገኘነው። ትልቅ ዋጋ ያለው መልእክቴ ይመስላል። እግዚአብሔር ይስጥልን።